ያድራ ልጆች የቅዱሳን ባለማሎች እንደምን ዋላችሁ እንደምን አመሻችሁ እንደየሰዓት አቆጣጠራችሁ በጠበቀን ጠብቆ ለዚህ ሰዓት ለዚህ ጊዜ ያደረሰን የአባቶቻችን አምላክ ልዑል ባሕርይ ቅዱስ እግዚአብሔር የተመሰገነ ከፍ ከፍ ያለ ይሁን አሜን። ከበረከቱ እንድንካፈል በክብር የጠራችሁት የቻሩ መድኃኔ ዓለም ማህበርተኞች የእናታችን የሰማዕቷ የቅድስት አርሴማ ማህበርተኞች እንዲሁም የቅድስት ሰማዕቷ የሙራኤል ማህበርተኞች በእውነት እግዚአብሔር ያክብርልን የበረከቱ ተሳታፊ እንድንሆን አድርጋችኋልና በቤቱ እግዚአብሔር አምላክ የቅዱሳን አምላክ የሰማዕታት አምላክ ቅዱስ እግዚአብሔር ያጽናልን በረከታችሁ ይደርብን ለይቶቻችን ቃለ ሕይወትን ቃለ በረከትን ያሰማልን አሜን አሜን ይሁንልን ይደረግልን። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከነበብኩት የምለውን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሚያምር እግር በጸሎተ ሐሙስ ልብን የሚሰውር አንድ ነገር ተፈጽሞ አለፈ። ይህም ጌታችን የደቀ መዛሙርቱን እግር የማጠቡ ነገር ነው። የሰውን የቆሸሸ እግር እያሻ የሚያጥብ አምላክ የተማሪዎችን እግር የሚያጥብ መምህር የባሪያዎችን እግር የሚያጸዳ ጌታ ማየት እንዴት ያስጨንቃል። እስቲ ለአንድ አፍታ ወደዚያ ቤት በህልናችን ተጉዘን እንግባና ጌታን እግር ሲያጥብ አብረን እንመለከተው። የአምስተኛ ክፍለ ዘመን ባለቅኔ የቅዱስ ኤፍሬም ተማሪ ሶርያዊ ቄርሎስና በመንፈስ ሆኖ ያንን ቤት በአይነ ህልናው እንዲህ አቃኝቶ ነበር። ጌታ ሆይ ጌታ ውሃ ቀዳህና መታጠቢያን ተሸከማ የማበሻ ጨርቅ ያዘና ታጠቃ የደቀ መዛሙርቱን እግር ሊያጥብ ጀመር። ህልናን አንዲች ነገር ሲወጋ ተሰማኝ እንባዬ ፈሰሰ። በፍርሃት ፊቴን ሸፈንኩ አይኖቼንም በማሳቀቅ ዞር አደረግኩ። ሲያጥባቸው ለማየት አቅም የለኝምና ቢወጣ ተመኘው ይላል። እውነትም ጌታችን የደቀ መዛሙርቱን እግር አጎንብሶ ማጠብ ለማሰብ ይከብዳል። ጌታችን ሐሙስ ዕለት ያደረገውን እግር መጥምቀ ዮሐንስ ቢያይ ኖሮ ምን ይል ይሁን? ጌታ ሊጠመቅ ወደ እርሱ በመጣ ጊዜ ዮሐንስ አንተ ወዴት ልትጠመቅ ወደ እኔ ትመጣለህ ብሎ አልነበረም? መጥምቀ ዮሐንስ ሆይ ና ተመልከት፣ በአንተ በባሪያው እጅ ሊጠመቅ ሲመጣ ስለ ትሕትናው የተደነቅህበት ጌታ ዛሬ ደግሞ አጥምቁኝ ከማለት አልፎ የባሪያዎችን እግር ሲያጥብ አጎንብሶ ታያ። አንተ የጫማህን ጥፍር አጎንብሼ ልፈታ አይገባኝም ያልክለት ጌታ አጎንብሶ የሐዋርያትን ጫማ ሲፈታና እግራቸውን ሲያጥብ ብታይ ምን ትል ይሁን? በዮርዳኖስ ዳር አንተ እንዴት ልትጠመቅ ወደ እኔ ትመጣለህ ያልከውን ጌታ ቅዱስ ጴጥሮስ አንተ እንዴት የኔን እግር ታጥባለህ ስለው ተመልከት። በእርግጥ በዮርዳኖስ ወንዝ ከታየው ትሕትና የበለጠ ትሕትና በዚያች የመታጠቢያ ውሃ ውስጥ ታያ። ውሃ በተሞላ በአንድ መታጠቢያ ውስጥ የፍጡሩ እግርህና የፈጣሪ እጅ አንድ ላይ ሆኖ የታዩበትን ያን ቅጽበት እጅግ ታላቅ ትሕትና ተማርንበት። ፍጡር ፈጣሪህን ሲያጠምቀው ከማያት በላይ ፈጣሪ የፍጡሩን እግር ሲያጥብ ማያት ድንጋዬ ልባችንን የሚሰብር ቅጽበት
ነው። ከመጥምቅ ዮሐንስ በፊት የነበሩት ነቢያትስ ይህንን ቢያዩ እንዴት ያደንቁ ይሆን? ኢሳያስ ሆይ ከፍ ባለው ዙፋን ላይ ሆኖ አየሁት ያልክለት ጌታ ዝቅ ባለው መቀመጫ ላይ ቁጭ ብሎ የአሳ አጥማጆችን እግር ሲያጥብ ተመለከተው። ነቢዩ ዳዊት ሆይ እግሮቹ በቆሙበት ስፍራ እንሰግዳለን ብለህ የዘመርክለት ጌታ እግር እያጠበ ነው። የሚገርመው እግር ከማጠቡ በፊት ውሃ አስቀረበ አይልም። ምክንያቱም ውሃውን የቀዳው እርሱ ራሱ ነበር። አብርሃም ለእንግዶቹ እንዳለው ጥቂት ውሃ ይምጣላቸው ብሎ ውሃ አላስቀደም። ዘፍጥረት 18:4 ራሱ ውሃን ቀድቶ በመታጠቢያ ሞልቶ የባሪያዎቹን እግር አጠባ። ለነገሩ በትሕትና የተጠመቀበትን የዮርዳኖስ ወንዝስ ቢሆን በውሃ የሞላው እርሱ አልነበረምን? ጴጥሮስ ተጨነቀ። ጌታ ሆይ አንተ እንዴት የኔን እግር ታጥባለህ? አለና ተከላከለ። የጴጥሮስ ጭንቀት ብዙ ነገር ከማሰብ የመነጨ ነው። ክሩቤል በፊት ግርማ እንዳይቃጠል ፈርቶ በፊትህ ሲቆም በክንፎቻቸው እግራቸውን ይሸፍናሉ። ታዲያ እኔ እጠብልኝ ብዬ እንዴት ደፍሬ እግርህን እሰጣለሁ? ሱራፌል የልብስህን ጫፍ የማይነካይ ጌታ የኔን እግር እንዴት ታጥባለህ? በባሪያህ ላይ በአንተ ትእዛዝ የተራመድሁት አይበቃኝም? እንዴት እግርህን ሊጠብህ ትለኛለህ? ይህንን ዕዳ እንደ እሸከማለሁ የሚለው ጽኑ ጭንቀት ያዘለ ጥያቄ ነበር። ጌታ ግን እውር ባበረባቸው እጆቹ እግር አጠበባቸው። ሸክላ ሰሪው አጎንብሶ የሸክላውን እግር አጠባ። ሰውን ከምድር አፈር የፈጠረ አምላክ ትብያሁን በክብር አስቀምጦ እግሩን አጠበው። ጌታችን ያጠበው ከሰዓታት በኋላ እግር አውጭኝ ብሎ ጥሎት የሚሸሹትን የደቀ መዛሙርትን እግሮች ነበሩ። ለአንድ ሰዓት እንኳ አብረውት ሊተጉ የማይችሉትን ተማሪዎቹን እግር አጠባ። ጥሎት እንደሚሄድ እያወቀ ንጹሐን ናቸው ብሎ አወደሳቸው። ወደ አብ እንደሚሄድ አውቆ የወደዳቸውን እስከ መጨረሻ ወደዳቸው እንደሚል ምድር ላይ በቀረቸው ጊዜ ያልከፈለው የፍቅር ዕዳ እንዲኖርበት አልፈለገምና ጊዜውን ለመውደድ ተጠቀመበት። የሚወዳቸውን ደቀ መዛሙርት እግራቸውን አጥቦ በፍቅር አሰናበታቸው። ጌታ ሆይ የኔንስ እግር የምታጥበው መቼ ነው? በእውነት በምድር ላይ ከኔ እግር በላይ የቆሸሸ አለ? ያልረገጥሁት የኃጢአት ጭቃ ያልነካሁት የበደል ቆሻሻ እንደሌለ አታውቅምን? በክፉዎች ምክር የሄደ እግርህን የምታጸዳው ለምንድን ነው? መዝሙረ ዳዊት 1:2 የታጠበ እግሩን ከመታጠቢያ በቀር ሌላ አያስፈልገውም ብላ የለምን? እውነት ነው። እግሬን ከኃጢአት ከከለከልከኝ ሌላውን አካልን ማዳንህ አይደል? አጥብቀህ ከምትጠላቸው ነገሮች መካከል አንዱ የሆነውን ወደ ክፉ የሚሮጥ እግርህን የምታጥብልኝ ለምንድን ነው? ምሳሌ 6:18 እባክህን እጠበኝ ከበረዶም ይልቅ ነጭ እሆናለሁ። በእርግጥ የሐዋርያትን የቆሸሸ እግር በውሃ እንዳጠብከው አሰብን አደነቅን እንጂ። በማግስቱ ደግሞ የዓለምን ኃጢአት በደምህ አጥበሃል
ከዳኑ በኋላ የቆሰልሁትን ከታጠብኩ በኋላ የደፋሁትን እኔን በከበረ ሥጋና ደምህ ከኃጢአቴ እድፍ ታጥበኝ ዘንድ ነው ልመናዬ። በጌታ እጅ የታጠበ የሐዋርያት እግር እንዴት የታደለ ነው! በእሱ ስለታጠበ ዓለምን ዞሮ ወንጌል ለማድረስ የቻሉ እግር ሆነ። ጌታ ያላጠበ እግር ወንጌል ለዓለም አይደርስም። ባልታጠበ እግራችን ብንዞር እኛ እንጂ ወንጌል ዓለምን አይዞርም። ስለዚህ ሐዋርያ ሊሆን የሚሻ ሁሉ ጌታ ሆይ እግሬን ይጠብልኝ ብሎ መለመን አለበት። ወንጌሉም የደቀ መዝሙርቱን እግር ሊያጥብ ጀመረ ይላልና ክርስቶስ ደቀ መዝሙሩ ሊሆኑ ለሚወዱ ሁሉ እግራቸውን ማጠቡን አሁንም አያቋርጥም። ጌታ ያጠበው እግር ምን ይሆናል ካልከኝ የሚያምር እግር ይሆናል እላለሁ። ሐዋርያት እግራቸው እጅግ ያማረ ነበር። ሌላው ቀርቶ በእግር እብጠት የማይንቀሳቀስ ቅዱስ ያዕቆብ ሳይቀር እግሩ ያማረ ነበር። ምክንያቱም መልካሙን የምስራች የሚያወራ እግሮቻቸው እንዴት ያማሩ ናቸው ተብሎ ተጽፏል። ሮሜ 10:15 እንደምን የፈጠሩ አዳምን የፈጠሩ እጆቹ በመስቀል ቀኖች ተቸነከሩ። ወዮ! በገነት የተመላለሱ እግሮች በመስቀል ቀኖች ተቸነከሩ። ወዮ! የማይሞት ሞትን ይሽረው ዘንድ ሞታ፣ ሙታንን ያድናቸው ዘንድ ሞታ። የምትወዱት ሰዎች ፈጽመው አልቅሱለት። ቅዱስ ዮሐንስ አፈወርቅ። እጆቹን እግሮቹን በቸነከሩባቸው ችንካሮች መውጋቱንም እናምናለን። ነቢዩ ኢሳይያስ እርሱ ደዌያችንን ወሰደ ሕማማችንንም ተሸከመ፣ እኛንን ለማዳን ኃጢአታችንን ለማስተሰረይ መከራ ተቀበለ እንዳለ በባህሪው ሕማም የሌለበት ሲሆን በሥጋ የታመመ ነው። በእርሱ ከመከራ ሥጋ ከመከራ ነፍስ ድነናል አለ። በተገረፈና በተቸነከረ ጊዜ በመከራ ሁሉ መለኮትን ሕማም ተሰማው የሚል ሰው ቢኖር የተለየ የተወገዘ ይሁን። ቅዱስ ጎርጎርዮስ ሊቀ ጳጳስ። የሚሰዋው በግ እርሱ ነው፣ የሚሰዋ ካህን እርሱ ነው። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋርም መሥዋዕት የሚቀበል እርሱ ነው። በፍቃድ መከራን በሥጋ የተቀበለ መከራንም ሁሉ የታገሰ እርሱ ነው። እንደ በግ ሊሰዋ መጣ። በግ የሚሸልተው ሰው ፊት እንዳይናገር አልተናገረም፣ በአንደበቱም ሐሰት አልተገኘበትም። ቅዱስ ጎርጎርዮስ ዘኑሱስ። ታመመ፣ ሞትን ከተቀበለበት ከሥጋ ጋር ተዋህዶ በመስቀል ላይ በፍቃዱ ለሥጋውያን ሞታ። ባሕረ መለኮት ሥጋህን ተዋህዶ በማህፀን ካደረ ጀምሮ ሥጋ ገንዘቡ እንደመሆኑ በሥጋ ይህንን ሥርዓት ፈጸመ። ለማይመረመር ለመለኮቱ ባሕርይ እንደሚገባ ደግሞ እርሱ ህብስት አበርክቶ ሁሉን ያጠግባል። አይርብም፣ አይጠማም፣ አይደክምህም፣ አንቀላፋም፣ አይታመምም፣ አይሞትም። ሕይወትን ለሁሉ ይሰጣል። ደግመኛም በዚያ በሲኦል ተገዝቶ ያሉ ነፍሳትን ያድን ዘንድ በአካለ ነፍስ ወደ ሲኦል ወርዶው በመለኮቱም ሲኦልን በዘበዛ። ቅዱስ ቄርሎስ ዘእስክንድርያ። ሙሴም ሞትን ያጠፋ ዘንድ አልቻለም፣ ራሱንም ይዘው ገዛ እንጂ። ከእርሱ በኋላ የተነሱ ነቢያትም ሁሉ ሞት ገዛቸው እንጂ።
ክርስቶስ ግን በቻርነቱ ለሁሉ ሕይወትን ሰጣ። ቅዱስ አቡሌዲስ ዘሮም ምታት ያይደለ በእውነት ተራባ ተጠማ እንጂ ደግመኛም ከኃጥአን ከማጽቢሃ ጋር በላ ጠጣ የቀረቡለትንም በላ ራሱን አሳልፎ ለመስቀል ሰጣ። እጅህን እግሩን ተቸነከረ ጎኑን በጦር ተወጋ። ከእርሱም ቅዱስ ምስጢር የተገለጠበት ደምና ውሃ ፈሰሰ ወይም ወጣ። ቅዱስ ባስልዮስ ዘቄሳርያ አሜን አሜን አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን። ይቆየን። በእውነት ወንድማችን ወልደ